ስራይ ወይም መተት የተደረገበት ምግብ የበሉ በጨጓራ፣ በኩላሊት፣ በጉበትና በተለያዩ የውስጥ ደዌዎች የተያዙ እንዲሁም በአጋንንት የታሰሩ ጨዋማ የሆነና ሲጠጡት ለአፍ የሚከብድ ልዩ ጠበላቸውን በመጠጣትና በመጠመቅ የሚፈወሱባቸው ውሃ እንዴት ሊያድን ይችላል? ምግብ በልቼ በጠጣውስ ምን ሊያደርገኝ ይችላል ብሎ በማሰብ ጠበላቸውን የጠጣውን ጣሊያናዊ ዶክተር ሆዱን በመንፋትና መናገርና መተንፈስ እንዳይችል በማድረግ በዘመናችን የአምላካቸውን ኃይል አሳይተው ተአምር በማድረግ አምኖ እንዲጠመቅ ያደረጉ ወይኑት ተብላ የምትጠራውንና ድንቅ ተአምራት የሚፈጸምባትን ቅዱስ ሉቃስ የሳላትን የእመቤታችንን ስዕል በማይጠንት ሲያገለግሉ የኖሩ የደብረ ወርቅን ገዳም እንደ መሶበ ወርቅ አንስተው ያስባረኩ ወደ ጎጃም ሲሄዱ የአባይን ወንዝ በአጽፋቸው የተሻገሩ የሞተውን የንጉሱን ልጅ በጥላቸው ከሞት ያስነሱ ባረፉ ጊዜ መቋሚያቸው አፍ አውጥታ ማረፋቸውን የተናገረችላቸውና ረደተ መቃብራቸው እስኪፈጸም ድረስ እንደ ሰው እንባ እያፈሰሰች ያለቀሰችላቸው ታላቁ ኢትዮጵያዊ ቅዱስ አቡነ ሰርጸ ጴጥሮስ ዛሬ የካቲት 12 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ገዳማቸው በጎጃም ክፍለ ሀገር ደብረ ወርቅ ከተማ ውስጥ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ሰርጸ ጴጥሮስ ጸሎት ይማረን ይቆየን።